ሰላም ጤና ይስጥልኝ ወደ ቻናላችን ቤተሰቦች፣ በባለፈው ቪዲዮ ቶሎ መጨረስን ያለ መድኃኒት የምናክምባቸው መንገዶች አይተናል። በዛሬው ቪዲዮ ደግሞ ምን ብንመገብ፣ ምን በቤታችን ውስጥ ብናዘጋጅ ወይ ደግሞ ምን ብንበላ ቶሎ ከመጨረስ ችግር ወይም ደግሞ የአልጋ ላይ ቆይታችንን ማራዘም ወይም ደግሞ የተሻለ ማድረግ እንችላለን የሚለው በዚህ ቪዲዮ መናይ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮ። ሰላም ጤና ይስጥልኝ ወደ ቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በዚህ ቪዲዮ ያለምንም መድኃኒት ያለምንም ኬሚካል በቤታችን ውስጥ የምናዘጋጃቸው የአልጋ ላይ ቆይታችንን የሚያራዝሙልን የምግብ አይነቶች ነው የምናየው። ከአንድ እስከ አራት በመከፋፈል አሪፍ የምንላቸውን የምግብ አይነቶች በሳይንስ የተረጋገጡትን ይዘንላችሁ ቀርበናል። አራተኛውን ስትሰሙ የምትወዱትና የምትገረሙበት ይሆናል። ሙሉ ቪዲዮ ማየቱን እንዳይዘነጉ። ወደ ቪዲዮ። የመጀመሪያውና አንደኛው አልጋ ላይ ቆይታችንን እንድናሻሽል ወይም ደግሞ የተሻለ አልጋ ላይ ቆይታ እንዲኖረን ከሚረዱ ምግቦች መካከል ነጭ ሽንኩርትና ዝንጅብል ናቸው። ነጭ ሽንኩርት በውስጡ አሊሲን የተባለ ንጥረ ነገር አለው። ይሄ ንጥረ ነገር የደም ዝውውራችንን ወይም ደግሞ የደም ሰርኩሌታችንን አሪፍ ስለሚያደርገው ይህም በሚሆንበት ጊዜ የግንኙነት ሰዓት ወይም ደግሞ አልጋ ላይ ያለን ቆይታ የተሻለ እንዲሆን ያደርጋል። ይህም በሚሆንበት ጊዜ የተሻለ ደስታ ማግኘት እንችላለን። እነዚህንም ነገሮች ወይም ደግሞ እነዚህንም ምግቦች በየዕለቱ ለምሳሌ ነጭ ሽንኩርትን በየዕለቱ ጧት አንዳንድ በመዋጥ ወይም ደግሞ በምንሰራቸው ምግቦች ውስጥ አዘውትረን በመጠቀም የተሻለ ለውጥ ራሳችን ላይ መመልከት እንችላለን። ሁለተኛውና ቀጣዩ ደግሞ ሙዝ ነው። ሙዝ በውስጡ በፖታሺየም እና በቫይታሚን ቢ የታጨቀ ወይም ደግሞ የተሞላ ነው። ፖታሺየም ደግሞ በውስጡ የደም ግፊታችንን እንድንቆጣጠርና ብሎም ደግሞ በግንኙነት ወቅት የጡንቻ መሸማቀቅ ወይም ደግሞ ክራምፕስ የምንለውን እንዳይገጥመን ያደርጋል። አልፎም ተርፎ ደግሞ ሙዝ በውስጡ ብሮሚናል የተባለ የኢንዛይም ስላለው ይህም ኢንዛይም ደግሞ የወንዶችን የግንኙነት ፍላጎት የመጨመርና የተሻለ ፍላጎት እንዲኖራቸው የማድረግ ጥቅም አለው። ስለዚህም ሙዝን አዘውትሮ መጠቀም በግንኙነት ላይ አሪፍ ለውጥ እንድናይ ያደርጋል ማለት ነው። ሶስተኛውና በግንኙነት ጊዜ ጥሩ ቆይታ እንዲኖረን ከሚያደርጉ ምግቦች መካከል የሆነው አቮካዶ ነው። አቮካዶም በውስጡ በጤናማ ቅባቶች በቫይታሚን ቢ6 እና በፎሊክ አሲድ የተሞላ ሲሆን ቫይታሚን ቢ6 ደግሞ የወንዶችን ስሜት የሚቆጣጠሩ ሆርሞኖች ልክ እንደ ቴስቶስትሮን ለማስተካከል ወይም ደግሞ ለማገዝ የሚረዳ ነው። አቮካዶ ለልብ ከፍተኛ ጠቀሜታ ያለው ሲሆን ይህም ደግሞ በግንኙነት ወቅት ልባችን ደም ወደሚያስፈልገው ቦታ በስርዓቱ እንዲረጭ ያግዘዋል ወይም ደግሞ ይረዳዋል። ስለዚህም አቮካዶን ከግንኙነት በፊት ወይም ደግሞ አቮካዶን አዘውትሮ መጠቀም በግንኙነት ሰዓት ያለንን ጥንካሬ ወይም ደግሞ የጊዜ ቆይታ ለማሻሻል ይረዳናል ማለት ነው። ውድ የቻናላችን ቤተሰቦች፣ ይህ የቪዲዮአችን ምርጡ ክፍል ነው። ይህም ልልበት የቻልኩ ምክንያት በግንኙነት ወቅት ወይም ደግሞ በአልጋ ላይ ቆይታችን የተሻለ ጊዜ እንዲኖረን ወይም ደግሞ የተሻለ ቆይታ እንዲኖረን ከሚረዱ ምግቦች መካከል የሆነው አንዱ ሐብሐብ ነው። ሐብሐብ ልክ በሳይንሱ ዘርፍ ልክ እንደ ተፈጥሯዊ ቪያግራ ወይ ደግሞ ናቹራል ቪያግራ ይቆጠራል። ይህም የሆነበት ምክንያት ሲትሪን የተባለ ንጥረ ነገር በውስጡ በብዛት ስለሚይዝ ነው። ይህም ሲትሪን የተባለ ንጥረ ነገር እንደ የወንድነት ማጠናከሪያ መድኃኒት በውስጡ የተለያዩ ንጥረ ነገሮችን ስለያዘ ነው። ብሎም ደግሞ የደም ስሮቻችንን በማዝናናት የተሻለ የደም ስርጭት እንዲኖር ይረዳል። ስለዚህ ሐብሐብን ከግንኙነት በፊት አዘውትሮ መጠቀም ግንኙነት ላይ የተሻለ ቆይታ እንዲኖረን ይረዳናል ወይም ደግሞ የተሻለ ቆይታ እንዲኖረን ያግዘናል ማለት። በስተመጨረሻም እንግዲህ ቤተሰቦቻችን እነዚህ ከላይ ያየናቸው ምግቦች ልክ እንደ ኬሚካል ወይም ደግሞ ልክ እንደ መድኃኒት በአንድ የተሻለ ለውጥን ወይም ደግሞ በአንድ ትልቅ ለውጥን አይሰጡንም። ነገር ግን በጊዜ ሂደት በድግግሞች ከመድኃኒቱ በላይ የተሻለ ለውጥ ራሳችን ላይ ያለምንም ጎንዮሽ ጉዳት መመልከት ወይም ደግሞ የራሳችን ላይ ያለምንም ሳይድ ኢፌክት ለውጥ መመልከት እንችላለን። ይህም ግን የሚሆነው በተደጋጋሚ ወይም ደግሞ ያለማቋረጥ በእነዚህ ከላይ ያየናቸውን ምግቦች በምንመገብ ወይም ደግሞ የዘውትር የአመጋገብ ስታይላችን ላይ በመጨመር በምንፈጽምበት ጊዜ የተሻለ ለውጥ ወይም ደግሞ የተሻለ የአልጋ ላይ ቆይታን ራሳችን ላይ ልንመለከት እንችላለን ማለት ነው። ስለዚህ ከላይ የዘረዘርናቸውን ምግቦች በአግባቡ የዘውትር አመጋገባችን ላይ በመጨመር የተሻለ የአልጋ ላይ ቆይታ ወይም ደግሞ የተሻለ የወንድነት ጥንካሬ ራሳችን ላይ እንጨምር እላለሁ። ለዛሬ የነበረን የጤና መረጃ ይህንን ይመስላል።
ቪዲዮንም ከወደዳችሁ ላይክ በማድረግ ሀሳብና አስተያየታችሁን ብሎም ደግሞ መጠየቅ ማወቅ የምትፈልጉትን የሀሳብ መስጫው ላይ ወይም ደግሞ ኮሜንት ላይ ያስቀመጣችሁልን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ በቀጣይ ጤና ቪዲዮ እስክንገናኝ ጤናችሁ ይብዛልኝ። መልካም ቆይታ